አወቅንኛ። በእናትና ልጆች መሀል እየገባችሁ የምታሰዳድቡ ሰዎች በእናትና ልጆች መሀል እየገባችሁ የምታሰዳድቡ ከአንቺ በላይ ለልጅሽ አውቃለሁ የምትሉ እኔ አልፈቅድላችሁ። የኔን ነፍስ አዘግኑ። የቲናን ነፍስ እንደዘገናችሁት የኔን ነፍስ አዘግኑ። ልጆቼ ያስፈልጉኛል። ክፉ እናት ምንም እናት ልሁን እናት ነኝ። ልጆቼ ያስፈልጉኛል። የእሷን ህይወት እንደነጠቃችሁት ነፍሷን በምድር ላይ አድርቃችሁ ነፍሷን ነጥቃችሁ እስከ መጨረሻው ሰዓቷ ድረስ ሰላም እንደነሳችሁት እኔ ላይ አልፈቅድላችሁ አልፈቅድላችሁ። እስከ መጨረሻ ቀኗ ድረስ ሰላም ነስታችኋል። እኔ አልፈቅድላችሁ። በእኔ ህይወት ላይ አልፈቅድላችሁ በጭራሽ። ተደራጅታችሁ ነፍስ አትነቁ። እዚህ ኢንተርኔት ላይ ሰውን ቦሌ አድራጋ አድርጋችሁ አሳቃችሁ አዋርዳችሁ ነፍስ አትነቁ። የኔ ኖ እኔ አልፈቅድም። የእሷ ነፍስ ተጠያቂዎች ናቸው። እስከ መጨረሻ ህይወቷ ድረስ ሰላም ነስታችኋታል። እስከ መጨረሻ ቀኗ ድረስ ሰላም ነስታችኋታል። ይቺን ምስኪን እናት አሳቃችሁ፣ አሰድዳችሁ፣ አበሻቅጣችሁ፣ አዋርዳችሁ ለዚህ ያበቃችኋቸው እናንተ ድምጿን አውጥታችሁ የእናት ቡዳ ይድፋሽ ሙቺ ያላችኋት በየኮመንቱ እኔ ላይ ተነስታችኋል። 3-4 ሴቶች አልፈቅድላችሁ። she gave everything to you everything. Stay out of TikTok. Stay off of TikTok, please. Protect your heart. አሞራው አይኖ ትሳደባለህ። ጀግንነትን በስድብ ማሳየት የምትፈልግ ነው። እችን ልጅ ጠብቃት። አንተም ልብህን ጠብቅ። ጸጸት መጥፎ ነው። ጸጸት መጥፎ ነው። አሁን እምላለሁ ሌሎቻችሁ ከቲክቶክ ግርግር ከቲክቶክ እንትን ህይወታችሁን አስቀድሙ ውዶች። ህይወትን መርጥ ምድር ላይ ኑሯት ስላችሁ ሰደባችሁ። ይደንቃል። መልካም ነገር ነው ያወራሁት የዛሬ 2 ወር። ህይወትን ምድር ላይ ኑሯት። ምድር ላይ ህይወትን ኑሯት። ከሚስት እናት ጋር ተታረቅ ያልኩት ምን የሚያናድር ነገር ነው? እኔ አልገባኝም። አሁንም አሞሮ እነግራለሁ። ህይወትን ምድር ላይ ኖሯት። እርጉዝ ሴት ክሊር ሊያውም ማንም የሌላት ከኢንተርኔት ፎቶን ተሸክሞ ከሚዞሩ ሰዎች ሌላ ክሊርሊ የእሷ ሳይድ ኦፍ ፋሚሊ ከእሷ ጋር ላይ ቆም ይችላል። አንተ ብቻ ያለሃት ሴት አለች። ልቧን ጠብቅላት፣ ተንከባከባት። እርግዝና ላይ የሆነውን ነገር ሴት ልጅ አትረሳም። ሴት ልጅ በእርግዝናዋ ጊዜ የተዘነችውን የተደሰተው ምንም ነገር አልረሳም። ፖስትፓርተም እርግዝና ጊዜ አንረሳም። ጠብቃት። እንደ ኪሩቤል ቀድሞ ባለቤት እንድትሆን አልፈልግም። ይች ልጅ
ዮናስ ሙሉና ስለ ቨርጂኒቲ ምናምን ያወራል። በዚህ ዘመን ስለ ድንግልና ድንግል ሆና አገባት፣ ጨዋ ናት አይደል? ጨዋነት ቢያስከብር ጨዋ ሴት እንደ ጨዋ ሴት የሚጎዳለ እንዲህ በምድር ላይ ጨዋነት ያስከብራል። ሴቶች እስቲ የእኛን ኤክስፔሪንስ እንግዲህ ጨዋነት ያስከብራል። ወንድ ልጅ ማክበር ከፈለገ ያከብራል። ወንድ ልጅ ከ32 ቀበሌ መንገድ ላይ ፒክ አርጎ ወዱ አክብሮ ሊያኖር ከፈለገ ያከብራል፣ ይወዳል። አለቀ። ይህ ድንግልና ምናምን በዚህ ስለዚህ ሽማግሌ ላኩና ህይወታችሁን ከኢንተርኔት አውረዳችሁ መሬት አስነኩትና ሽማግሌ ላኩና ተታረቁ። መሬት ላይ ኑሩ፣ መሬት ላይ ኑሩ። ካልሆነ ግን ይሄ ውጥንቅጡ የወጣ ነገር ብዙ ሰውን ዋጋ ያስከፍላል። አዝናለሁ። ባለፈው እንደዚህ ስል እንቺ ልጆችን ማታሳድጊ ምናምን አላሉም፣ ሰክሰስፉል አይደለሽም። ስለዚህ እኚህም መምከራችን አክቹዋሊ ዴዚ በጣም የምትማረው ሰክሰስፉል ከሆኑ ሰዎች ሳይሆን ከኔ አይነቱ ሴቶች ናቸው። ከእንደኔ አይነቱ ሴቶች ናቸው። ሪያሊቲውን የነገርኳት ህይወት እንዴት አሜሪካን ሀገር ከባድ እንደሆነ ብቻሽን ስለማችው ከእናትሽ ጋር ተታርቀሽ ተባብረሽ ልጅሽን አሳድጊ። ሞተች። እነዚህ ጌም ላይ ናቸው። ጌም እየተጫወቱ ነው የሚያወሩት። እናቷን ግን ሙልጭ አርጋ ስትሰድባት ጌም ላይ አልነበረችም። ዜድ አያችሁ፣ ለኢንተርኔት ብላችሁ ቤተሰባችሁን ይዛችሁ ከቤት አንኳኩታችሁ ማም ዳድ ነው ኢንተርኔት ላይ አየር ላይ እንውጣ ብላችሁ ይዛችሁ ስትመጡ ኖባዲ ኬርስ። ብትሞቺ ፎቶሽ ከፖሰቱ በኋላ ቫይራል አልወጣም ብለው ከእንደገና ዴሌት ያደረጉና ከእንደገና ሪፕ ብሎ ይፖስታሉ። ጌም ላይ ናቸው። እሱም ከ3 ቀን በኋላ እመጣለሁ ወደ ጌሜ ብሏል። ኖባዲ ኬርስ አባውት ዮር ላይፍ። ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። ልጆቻችሁን ኢነሰንት አድርጋችሁ አታሳድጉ። ሰምታይምስ ስትሪት ስማርት የሆኑ ልጆች ከአደጋ ከክፉዎች ራሳቸውን ያድናሉ። ኦኬ፣ ተጠንቀቁ። አይቻቸዋለሁ ጌም እየተጫወቱ ቀኗ ነው አሉ። ቀኗም ቢሆን ልቧ ተሰብሮ ልትሞት አይገባም። ቀኗ ነው እሺ፣ የሞተችው እግዚአብሔር የሰጣት ቀኗ ነው። እኔም ስገደል ቀኗ ነው ትላላችሁ። እኔም አንዱ መጥቶ ቢደፋኝ ቀኗ ነው። ቀኗ ቢሆን ልቧ ተሰብሮ ልጇ ናፍቃት በልጇ ናፍቆት ረሃብ ልትሞት ይገባልን? ቀኗም ቢሆን እናትሽ ብትሆን ቀኗ ነው ትያለሽ? እናትሽ አዝና ልቧ ተሰብሮ ልጇ ናፍቃት አዝና ልትሞት ይገባል ወይስ ከልጇ ጋር ሰላም ፈጥራ ጥሩ ነገር ሊሆነ ብትሞት ነው ጥሩ? እናቶቻችሁ ላይ የማታረጉትን ነገር ለምንድን ነው የሰው እናት ላይ የምታረጉት? የሰው እናት ላይ ለምንድን ነው የምታረጉት? እናቶቻችሁ ላይ የማታረጉትን ነገር የእሷን ሳይድ ኦፍ ስቶሪ ለምን ልታወሩላት አልፈለጋችሁም? በዚህ ሰዓት ሞታ ፍትህ ለምን ነሳችኋት? ኢትዮጵያውያን፣ እኔ አሁን ብዙ ሰው እንደሚናደድብኝ ያውቃለሁ። የራሳችሁ ጉዳይ። ግን ለምንድን ነው ፍትዋን የነሳችኋት? ሞታ እውነቷን ለምን ደበቃችሁ? ሞታ
እኔ አይ ሪሊ ብሊቭ ዴዚ ቪክቲም ናት ብዬ አምናለሁ። አሞራውም ልጅ ነው፣ ባለጌ ነው። ስለዚህ እሱም ቪክቲም ነው፣ ልጅ ነው። ጥፋተኞች የአሞራው ቤተሰቦች ናቸው፣ እናት አባቱ ምናምን ሽማግሌ ልከው ከሴትዮዋ ጋር እንደመታረቅ የኢንተርኔት ጥሩ ጥሟቸው ልጅ ነጥቀው አሸነፍን ብሎ ቁጭ አሉ እንጂ ሽማግሌ ደጋግመው ልኮ 100 ጊዜ ቢሆን ሽማግሌ ልኮ መታረቅ ይሻላል። ቄስ ምን ልካችሁ፣ ፓስተር፣ ቄስ፣ ኡስታዝ ምናምን ልካችሁ እነሱ ዘኩድ ሜክ ቲንግስ ራይት። ለማናት እቺ ጀርመን ሀገር አወቃችኋት? የሰዎች ባል የሚመቻት እሷም ስትሰድባት ነበር ታውቃላችሁ። አንቺም ነብሷን ዘግነሻል። ስትሰድባት ነበር አውቃለሁ። እኔ ዲቴል የሆነ ነገሯን አውቃለሁ። ትራም ነበረ ምናምን ስትል ነበር። አሜሪካን ሀገር የሚራብ ሰው ከቻለን እንደውም ባንበላ አይደል እንደ አሜሪካን ሀገር የሚራብ ሰው ታውቃላችሁ? እኔ ሊሆን ይችላለሁ የሚራብ ሰው አሜሪካን ሀገር የሚራብ ሰው ይህን ይመስላል። እውነት አሜሪካን ሀገር የሚራብ ሰው ራበኝ ብዬ ሁሌ ሳወራ የምትሰሙት አይደል? ምግብ ስለማልሰራ ሻፒንግ ስለማልሄድ አሜሪካን ሀገር የሚራብ ሰው ይሄን ይመስላል። አሁን እምላችኋለሁ የሰውን ነፍሶች እየዘገናችሁ ነፍስ እየነጠቃችሁ ነፍስን እያደረቃችሁ የእናንተ ነፍስ የሚለመልምበት ምንም ምክንያት የለም። ይህን ስል በታላቅ ፍቅር ነፍስ እየነጠቃችሁ እንደዚህ። እንዴት ነህ የኔ ፍቅር? ደህና ነህ? እንዴት ነህ? ነፍሷን ነጥቀው ህይወቷን አድርቀው አዋርደው እናትነቷን ነጥቀው እናትነቷን አጣጥለው ጭራሽ አቢዩዘር አድርገዋት። እኔ እንደሷ እናት አይቻላቅም። ሲንግል ማም ሆኖ ለልጁ ሌክስስ መኪና የሚገዛ ዲኤምቪ ላይ ማቀው እናት አላቅም። ዲኤምቪ ላይ የማቀው እናት አላቅም። ዲኤምቪ ላይ እዚህ ዲኤምቪ ላይ ለልጁ ሌክስስ መኪና የገዛ አላቅም። ልጇን ከክፉ ደብቃ ከክፋት ደብቃ ያሳደገች ነው። ልጇ ክፋት አታውቅም። ዴዚ ኢንሰንት ናት። እንደ ምንጭዋ ኩልል ያለች ንጹህ ልጅ ናት። ይሄ መንጋው ተምችና ኩኩባ ያሳሳታት ሺዘ ቪክቲም። ግን አሁን ልጅ እየመጣ ነው። ወዶች እርጉዝ ናት። አንተም ፍነተው ዴዚን ልቧን ጠብቅ። መተ ደግሞ እንዳትሰዳደብ፣ በእግዚአብሔር በመድኃኒዓለም እንዳትሰዳደብ። እነዚህ ህይወትን ምንም አይጠቅሙም። እነዚህ እኮ ያንተን የእሷን ፎቶ ተሸክመው የሚዞሩት ምናምን ህይወት ላይ 5 ሳንቲም አድሜ ያደረጉት ነገር የለም። ህይወት አሁን ለዘለዓለም ነው የተቀየረው። ጀሶይ ነው ማነካንተ ለዘለዓለም ነው የተቀየረው። ስለዚህ መሬት ላይ አውርደው ይህን ነገር ኑሮ ከኢንተርኔት አይደለም ወደ መሬት ወርዶ ኑሮ አለው ነው። ሀዘን ብቻ ሳይሆን እኔ ፐርሰናሊ እኔ አናድድ ውስጥ የሆነ ነገር ተቃጠለ ማለት ነው። አላቃቸውም እነዚህም ሰዎች ግን ጀስት ፍሮም ደ ሂስትሪ ዊ ነው ኢትስ ናት ኦንሊ ሳድነስ ብቻ አይደለም፣ ሀዘን ብቻ ሳይሆን ንዴት ነው እኔ የሚሰማኝ ውስጤን ማለት ነው። ቢካዝ ሰምሃው አም ሶ ሶሪ ቱ ሴይ ዲስ፣ ግን ይሄ የራሴ ፐርሰናል ኦፒኒየን ነው። አይ ሆልድም ሪስፖንሲብል ልጁን ቢካዝ ልጅቷ ኢማቹሪቲ እና የሆነ አለመብሰል ምናምን ኦብቪየስሊ ታይቶባታል መጀመሪያውኑ። ግን እድገቷ፣ ውልደቷ፣ ኤንቫይሮንመንቷ፣ አመጣጧ ካልቸራሊ ምናምን ስታያት ሺዝ ናት ዘ ሴም አዝ ሂም። ገባሽ? ይሄ ልጅ በባህር ዋኝቶ አቋርጦ ምናምን ውጣ ውረድ ወጥቶ ካልቸራሊ አስተዳደጉ፣ አላለዱ፣ ያደገበት ማህበረሰብ ሁሉ ነገሩ በሊቢያ በምን በባህር ዋኝቶ ብዙ ነገር የሚያውቅ ሰው ነው። ገባሽ አይደለ? ብዙ ነገርን ያውቃል።
እቺ ልጅ ግን እዚህ ሀገር ተወልዳ ማደጓ ሀፍ እንዲሚክስ መሆኗ ምና ሽዝ ዲፍረንት በቃ አለቀ። የነገሮች አመለካከት እሷ ያላት ነገር ለቤተሰብ ቨርስስ እሱ ሹድ ቢን ሞዴል ሆኖ ዝቅ ብሎ ተጎድቶ ተሰብሮ ራሱ ተዋርዶ ኢፍ ሂ ሪሊ ኬርስ አባውት ዲስ ግርል ስለዚች ልጅ ኬር የሚያደርግ ወይም ይወዳት ከነበረ እንኳን ነው የምልሽ እኔ ኢፍ ዩ አስክ ሚ ዘ ትሩዝ ይሄ ልጅ ሂ ደዝ ናት ኬር አባውት ለዚች ልጅ ለዴዚ ጭራሽ ኬር ያደርጋል ብዬ አላስብም። ጭራሽም ይወዳታል ብዬ አላስብም። ምክንያቱም አንቺ እኮ እንደው ትጎጃለሽ ለቤተሰብ ለባለቤትሽ ቤተሰብ ብዙ ነገር አልፈናል። እዚህ ጋር ስንመጣ እናቶች ነን። የምትወጁ ሰው ከሆነና የምታከብሪው ሰው ከሆነ በህይወትሽ ያለው ለዛ ሰው ስትይ ትሸነፊያለሽ። ነው ለዛ ሰው ስትይ ነገሮችን ታስተካክያለሽ። ለዛ ሰው እሷን ላለማጣት የእሷን ቤተሰብ ማክበር ነበረበት፣ ማስታረቅ ነበረበት፣ ነገሮችን ሁሉ ማስተካከል ነበረበት። ዩዝድ እንደውም ሰልፍሽ ነው ልጁ። ይቅርታ አድርጉልኝ፣ እኔ የተሰማኝን ነገር ነው የምናገረው። አንደኛ ነገር አመማም ራሴ እናት ነኝ። ሁለተኛ ነገር አመ ሲንግል ማም ራሴ በቬሪ ፕራውድ ሲንግል ማደር። ኦኬ ሶ ልጅን እንዴት አድርገን አሜሪካን ሀገር እንደምናሳድግ ልዕልት ብቻ አለችም እኔም አውቃለሁ። ብዙዎቻችን ስፔሻሊ ልጆችን እዚህ ወልደን ኢንዲፔንደንትሊ የምናሳድግ እናቶች ዊ ኖ ደ ፔን ዊ ኖ ደ ስትራግል ዊ ኖ ደ ውጣ ውረድ። እስናት ኢዚ ነው፣ ቀላል አይደለም። ሜንታሊ ኢሞሽናሊ ሳይኮሎጂካሊ በሁሉ ነገር ቀላል ነገር አይደለም። ውጣ ወረዱ ወርደ ልጆቻችን የምናሳድገው መመርጠው ሲጀመር ጀምሮ ኢቨን ዶዝ ፒፕል ጀጅ ያደረጓት ሰዎች ራሱ ሼሞን ዩ ዛሬ በየላይቫችሁ ላይ ፖስት ስታደርጉ ስታለቃቅሱ ምናምን ነው ያለው ማለት ነው። ዊች ኢዝ ኤምባረሲንግ በጣም እናቶች ናቸው በብዛት። አሁን ይሄ ነገር የሆነው ነገር ሆኗል። ግን ለሚቀጥለው ትውልድ ቤተሰብን ጀጅ ማድረግ ቤተሰብን እንደዚህ ማድረጉ ላይ ነው እንጂ ፎከስ የምታደርጉት ወይም ደግሞ የሆነ ሰው አስተያየት ሰጠ ብላችሁ አስተያየት የሰጠውን ሰው መውቀጥ ነው እንጂ የምታውቁት what exactly is happening as a parent especially እቺ ልጅ አወዳደቋ ተበላሽቷል። ዴዚ will never be the same አለቀ። her life is over by the way not because she have a child ልጅ ስለወለደች አይደለም። ሜንታሊ ሺ ዊል ኔቨር ሪከቨር ፍሮም ዲስ ፔን። ይሄ ከዚህ ፔን መቼም ሪከቨር አታደርግም። ሜዲካል ፊልድ ውስጥ ነው የምሰራው። ቴራፒ ሰርቻለሁ፣ ካውንስሊንግ ሰርቻለሁ፣ ብዙ ቦታ ላይ ገብቻለሁ። ዲስ ካይንድ ኦፍ ሳይኮሎጂ ትራፕ ዩ ዊል ኔቨር ጌት አውት ኦፍ። የማንኛውንም አይነት ቴራፒ ብትሄድ ይች ልጅ ፊክስ አትሆንም፣ አትድንም። ሶ ዳሜጅ ያደረገው እናቷን ብቻ ሳይሆን እቺ ልጅ ራሱ በቁሟ ውስጧ ባዶ ነው። ኦነስቱን ልንገራችሁ፣ ሂዝ አቢዩዚንግ ሄር ነምበር ዋን። ምንምም ካልቸራሊ ምንም ኖሌጅ የሌላትን ልጅ በትዳር መልኩ ወደ ራሱ ወደ ህይወቱ አስገብቶ ሂዝ ሻይኒንግ። እኔ ዛሬ ነው ቪዲዮቸውን ወደኋላ ተመልሼ የእናቱን የቤተሰቡ ምናምን እያየው ደር ግሎዊንግ እነሱ ሻይን ያደርጋሉ። እች እናት ግን እዚህ ጋር ከስላ አለች ማለት ነው። አይሶሌት አድርጓት ከቤተሰቧ ከእናቷ። አይሶሌሽኑ እራሱ ዳት ኢዝ አን አቢዩዝ because he needed her for his own benefit። ለምን እውነቱን አንነጋገርም? ለራሱ ቤኔፊት ስለሚፈልጋት እችን ልጅ ወደ ራሱ ይዞ አይሶሌት አድርጎ ከእናቱ ደብቆ ከቤተሰቧ ደብቆ ጉያው ስራ አድርጎ ልጅቷ ማኒፕሌት ተደርጋ ቱ ዘ ፖይንት ኢንተርኔት ላይ መጣ እናቷን ኤምባሬስ እስከ ማድረግ እስከ መሳደብ ደረጃ ደረሰች ማለት ነው። and guess what she will never recover out of it። ዴዚንም ነው ሉዝ ያደረጓት የዴዚ ሌሎች ባለቤቶች። ቢካዝ እቺ ልጅ ሳይኮሎጂካሊ ውጯ ይሳቅ ምን ትበል ትፈንድቅ ምናምን እንጂ ውስጧ ኤምፒቲ ነው። መቼም አትድንም። መቼም የማይድን ቁስል ነው ውስጧ ያለው። የእናቷን ፎርጊቭነስ ሳታገኝ በተለይ ከሆነ እዚህ ደረጃ የደረሰችው ዳት ቬሪ ፔንፉል ቬሪ ፔንፉል ቬሪ ፔንፉል። ይሄ ልጅ ማለት ነው እናቷን ለዚህ እግዚአብሔር ነው የሚያውቀው። እኔ ምን ሆነ አንድ ራሱ እንደሞተችው አላውቅም። እውነት ለመናገር ኢትዮጵያ እንደሄደች እንዲሆነች ከተባለ እንደውም ምን ያሀብ ሰው ምን ኮስችን የማሄድ ይቅርታ አድርጉልኝ። ጭንቅላቴ ውስጥ ብዙ ጥያቄዎች አሉኝ። ቢካዝ ቪዲዮችን ሳይ ነበረ የዛኔ የተፈጠረ ጊዜ እየመጣ እንደ ከጎረምሳ ጋር